ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ያላችሁበት ሰላማችሁ ብዝት ይበል እያልኩ እንግዲህ ትላንትና ዛሬ የሚለቀቀው ቪዲዮ ማለት ነው። ትላንትና እንግዲህ የእናቶች ቀን ነው ማለት ነውና የእናቶች ቀን በማስመልከት ብሩኬና ሀይሚ ሰርፕራይዝ አረጓት ማለት ነው። የብሩኬ እናት ማለት ነውና ለሁሉም እናቶች እድሜ ጤና ይስጣችሁ። ብቻ የእናት ቃላት ያጥረኛል እኔ አንዳንድ ጊዜ ማለት ነውና ምክንያቱም እናት አባትም እናትም ሆና ነው የምታሳድገው አንዳንድ ቤት ማለት ነውና እናቴ በዚህ አጋጣሚ የኔ ውድ እናት በጣም ነው የምወድሽ፣ በጣም ነው የማከብርሽ። ሰው እናቴ ሺህ ዓመት ኖርልኝ እላለሁ። እውነት ለመናገር ለእናቶች ቃላት ከምንም በላይ ማለት ነውና ተወርቶ የማያልቅ ነው ማለት ነው ለእናቶች። ምክንያቱም 9 ወር ከ3 ዓመት ከዛም የበለጠ መከራ ስቃይ አይቶ ወልዶን አሳድጎን በቃ እስከ ዛሬ ካደግነው ድረስ ራሱ እኮ እናቶቻችን ማለት ነው የሆነ ቅር ይላችኋል ማለት ከአይናችሁ ስር ስትጠፉ ወይም ደግሞ ብቻ የሆነ ምክንያት ራሱ ማለት ነው እና በጣም ነው ምን ልበላችሁ። በቃ የእናትን የሚያውቅ እንግዲህ ወልዶ ማለት ነው። እንግዲህ ገና አልወለድኩም እናንተ እናትን ምን ነው እንደዚህ ተምጣጣሽ እንዳትሉኝ ማለት ነውና እናቴ ኑርልኝ ሺህ ዓመት ይላሉ በዚህ አጋጣሚ ማለት ነው። እናቶች ቀን በማስመልከት እንግዲህ ደስ የሚል ዛሬ ቪዲዮ ብሩኬና ሀይሚ ይለቀቃሉ ማለት ነው፣ ይለቃሉ እና በዚህ አጋጣሚ ለእናቶች ሺህ ዓመት ኑሩልን እላለሁ ማለት ነው። ከወደዳችሁ ይሄ ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። ሁላችንም እንግዲህ እናቴ ያልሆናችሁ እናት ለወደፊት ነው የምላችሁና እና መልካም የእናቶች ቀን። በዚህ አጋጣሚ ከወደዳችሁ ይሄ ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ እላለሁ ማለት ነው። ከጎኔም ሆናችሁ ስለምታበረታቱኝ ከልብ አመሰግናለሁ። ውድ ቤተሰቦቼ፣ ወዳጆቼ፣ የምታከብሩኝ የማከብራችሁ ማለት ነው። ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በሌላ ቀጣይ በአዳዲስ ቪዲዮ እንደሚመጣ ተስፋ አደርጋለሁ ማለት ነው። ሰናይ ቆይታ፣ መልካም ጊዜ